ሰላም እንዴት ናችሁ? እኔ ሳሚ ነኝ። ይህ መዝሙር 33 ፕሮጀክት ነው። ይሄ ቪዲዮ ለዘማሪዎች ወይ ደግሞ ለድምፃውያን ሁሉ የቮካል ፕራክቲስ ማድረጊያ ነው። ቮካል ዋርም አፕ ማድረጊያ፣ ድምፅ ማሟሟቂያ በአማርኛ እና አንድ መዝሙር እጠቀማለሁ። ምስጋና ይጓደልብህ የሚለውን የድሮ መዝሙር ጸሐፊው ማን እንደሆነ አላውቅም። እንግዲህ መዝሙሩን አንድ ዙር እንዘምረውና ከዛ አንድ ግማሽ ተብ ወደ ላይ ኪውን አወጣዋለሁ። ከዛ ሰምተን በጆሮአችን ተከትለን እንዘምራለን። የሚቀጥለው ኪ እንደዛ እያለ 12ቱንም ኪዎች ወደ ላይ ከፍ እያለን ፕራክቲስ እናደርጋለን ማለት ነው። ይሄ ያው እንግዲህ ድምፅን ያሻሽላል፣ ከዛ ደግሞ ጆሮንም ያሻሽላል ሰምቶ መዘመር ማለት ነው። እንግዲህ ይሄ በጣም ለጀማሪዎች ነው እና እኔ አሁን አንድ ሁለቴ እየዘመርኩ የተጫወትኩ ሀሳቡን ያሳያችኋለሁ። ከዛ በኋላ ደግሞ አብራችሁን ትላላችሁ ማለት ነው። ኪው በሚቀይርበት ሰዓት ከኋላ አንድ ዋሽንት ወይም ፍሉት አለች፣ እንዳጠፉ እሷ ትረዳችኋለች ማለት ነው። ምስጋና አይጓደልብህ የተገባ ስለሆነ የተገባ ምስጋና አይጓደልብህ ገዝተኸኛል ጌታ በዘላለም ፍቅር። ምስጋና አይጓደልብህ የተገባ ስለሆነ የተገባ ምስጋና አይጓደልብህ ገዝተኸኛል ጌታ በዘላለም ፍቅር። ብዙም አይከብድም። እንግዲህ ይሄ ነው። እናንተ ደግሞ አሁን እንግዲህ አንድ ዙር ትዘምራላችሁ። ከዛ በኋላ ሙዚቃው ሲቀየር ታዳምጣላችሁ። ከዛ መቀጠል ነው። አሁን እኔ ከ1 እስከ 4 ቁጥርና 5 ላይ ትገባላችሁ ማለት ነው። 1 2 3 4 1
እሺ እዚህ ጋር ከደረሳችሁ እንግዲህ ጨርሳችኋል ማለት ነው። ድምጻችሁን እያቀጠናችሁ ሄዳችሁት ማለት ነው። የሆነ ቦታ ሲቀጠን አላወፈራችሁትም በሚል ተስፋ እናደርጋለን። እና ከወደዳችሁት እንግዲህ ኮመንት አድርጉ፣ ሀሳባችሁን ጻፉልኝ። ይህንን ቪዲዮም ሼር አድርጉት እና ለዩቲዩብ ቻናል ላይ ደግሞ ሰብስክራይብ አድርጉ። ጊዜያችሁን ወስዳችሁ ስላጠናችሁ ስለሰማችሁኝ አመሰግናለሁ።